ሰላም ውድና የተከበራችሁ የዩቲዩብ ቻናል ተመልካቾቻችን ይሄ ቻናል መሲ ቻናል ይባላል። መሲ ቲዩብ ይባላል። በዚህ ቻናል ቁም ነገር አዘል ጨዋታ አዝናኝ ነገሮችን እናቀርባለን። ዛሬ ደግሞ የዛሬው ርዕሳችን ስለ ስደት ነው። እንግዲህ ደግሞ ወደ ባለቤቷ ነች። ሰላም ጤና ይስጥልኝ ውድና የተከበራችሁ የመሲ ቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ቁም ነገር አዘል ቪዲዮዎችን እንለቃለን። አስተማሪ የሆኑትን የሚያዝናኑ የሚያስቁ ቪዲዮዎችን እንለቃለን። መሲና መቅዲነን አብራችሁን ቀዩ። ዛሬ ደግሞ በስደት የሚያስቅም ገጠመኝ ስደትንም እንዴት እንዳገኘ ነው አብረን እንቆያለን፣ እናወራለን፣ እንጠያየቃለን። አብራችሁን ቆዩ። መቅዲን እኔ ነኝ የምጠይቅሽ ማለት ነው። ተጠያቂ ነኝ። ስደትና መቅደስ እንዴት ተገናኛችሁ? እውነት ጥያቄው ደስ ይላል። ስደትና መቅደስ እንዴት ተገናኛችሁ? ያው ስደት ማንኛውም ሰው ነገን የተሻለ ነገር ለመኖር ዛሬ ይሰደዳልና ነገን የተሻለ ለማድረግ እኔ ትናንት ተሰድጃለሁ። ስደቴም እግዚአብሔር ይመስገን ምንም አይልም። እና ስደትና መቅደስ እንዴት ተገናኛችሁ? ስደትና መቅደስ ጥሩ ነው። መልካምም መጥፎንም ነገር አሳልፈንበታል። እሺ፣ ሁለተኛ ጥያቄ ስደት እንድትመጪ ያደረገሽ ነገር ምን ነበር? ኦኬ፣ ደስ የሚል ጥያቄ ነው። ስደት እኔ ለመምጣት አስቤ አላቅም እውነት ለመናገር። እኔ ስደት አንድ ቀን ሄዳለሁ ብዬ ተምሬ ዶክተር ሁኔ ሀገሬን ማገልገል ቤተሰቦችን በተማርኩበት ተመርቄ ቤተሰቦችን ያኔ ከደካማ ቤተሰብም ስለሚሆን የምንወጣው ተምረን ስለምናልፍ ቤተሰቦችን ሀገሬን መጥቀም ነበር። ግን ባላሰብኩት ባልጠበቅኩት ሁኔታ ስደትን መረጥኩኝ እና ስደት እኔ እንድሰደድ አስቤው አልነበረም። ግን በቃ ድንገት በተፈጠረ ሁኔታ ተሰድጃለሁ። ወደ ሶስተኛ ጥያቄ ስንሄድ ስደት እንደመጣሽ መጀመሪያ የበላሽው ምግብ ምን ነበር? ስደት እንደመጣ የበላሁት በኢትዮጵያ ምን ነበረ? በዚህ ሀገር ሐሙስ ነው የበላሁት። አዎ፣ ግን እንዴት ነው ሐሙስ ማለት? የሽምብራ ተፈጭቶ እዛ የሰሊጥ ቂቤ ተጨምሮበት ነው የሚሰራውና እሱን ነው የበላሁትና ካፍታ ማለት ከስጋ የሚዘጋጅ ማለት ነው። ወደሽዋል ወይ? አልወደድኩት። ቤቱ ራሱ ለሳምንት ምናምን ልትገቢበት ትንሽ ይከብዳል። እሺ፣ ወደ አራተኛ ጥያቄ ነው። ስደት ከመጣሽ በኋላ እዚህ ሀገር ከመጣሽ በኋላ በጣም የናፈቀሽ ሰው ማን ነው? ወይኔ በጣም የሚናፍቅ ቤተሰቦቼን ነው። ማርያምን እውነት ለመናገር እስክሪብቶና ደብተር አጣና በእንትን ሶፍት ላይ ደብዳቤ ጽፍላቸው ነበረ። እንደመጣን ስልክ ስለማይሰጠን ደግሞ በወር አንድ ጊዜ ነው ደውሉ የሚባል አይደለ? እኔ ግን በወር 5 ጊዜ ራሱ አይጠቅመኝም ደውላለሁ ማለት ነው። ግን ወሩ ደርሶ ሲከፈል ሰውዬው በጣም ነው የሚያብድብኝ። ገና ከበሩ ሲገባ ገና ከግቢው ሲገባ እያስጨዋይ ነው የሚገባው መኪናውን እና ማን ናፈቀሽ? ቤተሰቦች ማርያምን ከሌ የምለው ነገር የለም። ሙሉ ቤተሰቦች ናቸው የናፈቁ። ደብዳቤ ጽፍ ነበር ሶፍት ላይ ግጥም ገጥምላቸው ነበር። እንደሞ ዘፈን ወይ እንዳሁኑ አይደለም ይዛን ጊዜና ዘፈን ራሱ ስለ እናት ምናምን ሲዘፈን ስለ ቤተሰብ ሲዘፈን በጣም ነበር ማለቅሰው። እኔ ደግሞ ደስ የሚለው ነገር በዙሪያ ብዙ ልጆችም ስለነበሩ እዚህ ሰፈር ኢትዮጵያዊም ስለነበር ያን ያክል ለኔ ስደት ከባድ አልነበረም እግዚአብሔር ይመስገን። እና የናፈቀኝ ሰው ቤተሰቦቼ ናቸው። እሺ፣ በነገራችን ላይ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ብዙ ቁም ነገሮችን እናወራለን። ብዙ የሚያስቁ ነገሮችን ይዘላችሁ እንመጣለን። ከወደዳችሁት ኮሜንት አድርጉልን፣ ከጠላችሁትም ኮሜንት አድርጉልን። አበረታቱን፣ ሰብስክራይብ አድርጉልን። አዲስ ነው ገና ቻናሉን የጀመርነው ማለት ነው። እና መቅዲ ስደት እንደጠበቅሽው ነው ያገኘሽው ማለት
ተሳክቶልኛል እንደጠበቅኩት ነው ያገኘሁት ብለሽ ታስቢያለሽ ወይስ? አዎ እኔ እውነት ለመናገር እኔ እግዚአብሔር ይመስገን እናቴ ድንግል ማርያም የጻድቃኔዋ ንግስት ሁሌም ካፌ ማለያት ዮሴፍን ስደት የባረከች እኔንም ስደት ባርካልኛለች። የኔ ስደት ነው ብዬ ራሱ አላስበው። እኔ ከእናቴ ቤት ወጥቼ እናቴ ቤት ገባው ነው እንጂ ምለው ስደት ወጣው እንደዚህ የገጠመኝ ምናምን ምለው ነገር የለኝም። ከመጣው አንሰቼ ነገሮች ሁሉ አልጋ ባልጋ ነው ሆኑልኝ። እንዲሁም አሁን ነው ትንሽ እየከበደኝ የመኖሪው ማለት ያኔ እንዴት ነው እድሜም ሲቆይ ጊዜዎቹም አልሞሉ አልሳካ ሲል ጊዜው ሲረዝም ምናምን ነው እንጂ ትንሽ እየከበደኝ የመጣው። እኔ በጣም ስኬታማ ነኝ። በእኔ ነው በቃ በእኔ በጣም ስኬታማ ነኝ። ያሰብኩት ሁሉ የተመኘሁትን ሁሉ አድርጌያለሁ። ስደቴን በጣም ከጠበቅኩት በላይ ነው ያገኘው። እንደጠበቅኩት ሳይሆን ከጠበቅኩት በላይ እና የኔን ስደት የባረከች ወላዲተ ቃል የእናንተንም ስደት ተባርክላችሁ። ስደት ትግስት ያስፈልጋል። እውነት ለመናገር የሰሙትን እንዳልሰሙ ያላዩትን እንዳላዩ 2 አመት እስከሚሆን ችግር የለውም። አመት ምናምን እስከሚሆን ቋንቋም ስለማንለምድ ምን እንደሚሉ አንሰማቸው። ከዛ በኋላ ግን ያለው ነገር ቋንቋ ስንለምድ የነሱ ነገር እና የኛ ነገር አንድ ሆኖ ስናገኘው ልክ እንዴ ነጮች ናቸው ምንም አይሉም እንላለን አይደል? ወይም የዋሆች ናቸው እንዴ የሆነ ነገር ይባላል። ግን እነሱም በፍጹም እነሱም በዚህ ልክ አናገኛቸው እና ትግስት ያስፈልገዋል። ደግሞ ላሰሪ ደግሞ የራስን ህይወት የራስን ሂስትሪ አለመናገር ቁርኝታችን ደግሞ ከእግዚአብሔር ጋር ካደረግን መንገዶች ሁሉ ቢጨልሙ እንኳን የሆነ ሳዴ ብርሃን ይወጣላቸዋል እንጂ እንደጨለመ የሚቀር ነገር የለም። እግዚአብሔርን ከተደገፍን ብንወርቅም እንነሳለን እና ስደት ለኔ እግዚአብሔር ይመስገን እውነት አሜን። እግዚአብሔር ይመስገን። እዚህ ሀገር መጥተሽ መቼም ያው እኔም የራሴ የጥያቄ ፕሮግራም ስላለኝ እኔ መጠየቅ ብቻ ነው አሁን ማለት እሷ በመቅዲ በተናገረችው ነገር ላይ እንደዚህ ሳልል ቶሎ ብዬ ወደ ጥያቄው መሄደው እኔም የራሴ የጥያቄ ፕሮግራም በመቅዲ ዩቲዩብ መቅዲ ደብረ ታቦር በሚለው ዩቲዩብ ላይ ክፍል 2ን ስለምንለቅ በዛ ላይ የራሴን እንትን ሰጣለሁ ብዬ ስላሰብኩ ነው እዚህ ላይ ዝም ብዬ እንትን ጥያቄውን እሷን ብቻ መጠይቃት ማለት ነውና ያለችው ነገር ሁሉም ትክክል ነው። ሁላችንም መቼም አዲስ ይሆንብናል ብዬ አላስብም እና መቅዲ የምጠይቅሽ ነገር እዚህ ሀገር መጥተሽ የገጠመሽ የሚያስቅ እና የሚያሳዝንም ካለ የሚያስቅም ካለ ከሚያስቀውም ከሚያሳዝነውም ካለ ንገሪን። በእርግጥ ሁላችንም ብዙ የምናሳልፈው ነገር አለና እስቲ እንደው የሚያስቅ ነገር ካለ ከሚያስቀውም ፈገግ እንበል፣ የሚያሳዝንም ካለ ደግሞ ሰዎች ይማሩበታል። ለካ እንደዚህም አለ ለካ እንደዚህ አይነት ነገር አለ ማለት አሁን እኔ የሆነ ነገር ቢገጥመኝና ያንን ገጠመኝን ያንን ክፉ መጥፎ ነገር ሳወራ ለሰው ኦኬ ማለት እኔ ብቻ አይደለሁም ለካ የሚልም ይኖራል። ለካ ሁሉም ሰው ጋር ችግር አለ፣ ሁሉም ሰው ይቸገራል፣ ለካ ሁሉም ሰው ገጠመኝ አለው ብለው ልጆች ይጽናኑበታል። እኔ ስለምጽናና ስለሚያጽናናኝ ማለት ነው። እና እስኪ ንገሪን። እሺ እኔ የሚያስቀው ነገር ልጀምር። ለቆግለ የሚያስቀው ነገር ምንድነው? እዚህ ሀገር መድኃኒት በእነሱ ቋንቋ ዳዋ ነው። በእኛ ሀገር ቋንቋ ደግሞ ምንድነው የሚባል? ዳዋ የሚባል ከብቶችን የሚነፋው አይደለ? ዋዥማ ነው በእኛ ሀገር ዳዋ የሚባል። ከዛ ዳዋ ስጭኝ አለኝ ሰውየው ማለት ነው። አብራኝ የምትሰራ ለ2 ወር እኔና አስለምዳኝ የምትሄድ ነበረችና እና ዳዋ ምንድነው ስላት ዳዋማ ዳዋ ነው አለችኝ። እና እኛ የምንኖርበት ደግሞ እንደምታዩ ከኋላ እንደምታዩ ነው ጫካ ነው የምንኖርበት። ሁሉም አትክልት ሁሉም እንትን አለ ማለት ሳር አለ። እኔ ሄጄ ዋዥማ ነው ነቅዬ ይዤ የመጣው ማለት ነው። እና እኔ ሁሉ ጊዜ የሚያስቀኝ ነገር ይሄ ነው። በቃ ዋዥማ ነው ቆርጬ ጀመቻ ጠረጴዛ ላይ አስቀመጥኩለትና ሰውየው ጠርቶ ይሄ ምንድነው ሲላት ለልጅቷ ምንድነው ያመጣሽላት ስትለኝ እንዴ አምጪለት ያልሽኝ እኮ ዳዋ ነው እና ሌላ ምን ነበር ላመጣኝ ነበር የፈለግሽው አልኳት። እና በዚህ ላይ ማለት ልንረዳ የሚገባ ልክ እኛ ተቸግረን ባለፍንበት ቋንቋ አዲስ የመጡ ልጆችን አንዳንድ ጊዜ እንደዚህ ከቆዩ ሰራተኞች ላይ አዲስ ሰራተኞች ይመጣሉ ማለት ነው። አስለምዱ ስትባሉ
እናንተ በግድ የለመዳችሁትን ቋንቋ ልክ እናንተ ስትሰለጥኑ ያንን ቋንቋ ራሳችሁ እንዳረቦቹ ባትሆኑ ብታስረዷቸው ብዬ በዚህም መልእክቴን አስተላልፋለሁ። እና የሚያስቀኝ ነገር ነው ልጅ ጊዜ ፈገግ የሚያደርገኝ እሱ ነው። ሁለተኛ ደግሞ የሆነ ምግብ እኔ ነኝ የምሰራ ከመጣው አንስቼ ማለት ነው። ምግብ ሰሪ ተብዬ እና እኔ አላውቀውም ይሄ ነገር እኛ ሀገር ሰው ራሱ አይበላውም። ስሙ ለመጥራት ራሱ ምን እንደሚባል አላውቀውም። አውቀዋለሁ ግን እንደዚህ ሚዲያ ላይ ወጣ አይደለም ስሙ እና እሱን ነገር በጊዜ ይዤ ከሌላ ማዳም ቤት አስጠይቄ መጥቻለሁ እንዴት እንደሚሰራ ማለት ነው። መጨረሻ ላይ ግን ልብሴን ሳጥብ ከኪሴ ደርቆ ነው ያገኘሁት። እና የሚያሳዝን ነገር እኔ እግዚአብሔር ይመስገን ያሳዝናል ብዬ ይሄ የከፋ ነው የሚያሳዝን ነገር ገጥሞኛል ብዬ አላስብም። ማለት አንዳንድ ጊዜ ቤተሰብ ጋር የሚሰማ ነገር ብቻሽን ስትቀበዩ ምናምን ሱሱ ይከብዳል እንጂ እዚህ ሰው ቤት መጥቼ አንዳንድ ጊዜ ደግሞ እነሱ የሆነ ሳታስብ የሚቀየሩበት ጊዜ አለ። መቼ እንደሚቀየሩ ምናምን አናውቀውምና በጣም ወደዱን ስንላቸው በጣም ጠላት ሆነውን ወይም ይሁን በጣም ከፍት የሚሉበት ነገር አለና እኔ ተወሰነ ሰዓት እሱን እንደ ፈተናም እንደ ክፋት ማርጊ አልቆጥሩም። ለምን ተናግረውኝ ቤት አይቆዩም ጥለውኝ ስለሚሄዱ ማለት ነው። እሱ ትንሽ ያዘንኩበት ጊዜ ቢኖር ያ ጊዜ ነው። ቢያንስ 6 ወር ምናምን እንደዚህ እና እግዚአብሔር ይመስገን እኔ የማማረረው ነገር የለም በስደት እውነት። እሺ አሜን፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልን። ጥያቄው እዚህ ላይ ይብቃሻ። በክፍል 2 በመቅዲ የደብረ ታቦራ በሚለው ቻናል ላይ ክፍል 2 እንለቅላችኋለን። ቪዲዮ እንዳይበዛባችሁ መሲቲዩብን ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ሆኑ። ብዙ ነገሮች እንለቃለን። አብረን ከዚህ በኋላ አንጠፋም። ሁሉ ጊዜ ነው የምንከሰተውና እንሰራላችሁን ደግሞ መስራት ማለት እንድንሰራላችሁ የምትፈልጉትን ኮሜንት ላይ ጻፉልን፣ እኛ እንሰራለን የፈለጋችሁትን። ታዲያ ጥሩ ነገር ነው። አዎ የፈለጋችሁትን ነገር እንለቃለን። መቼም ከፖለቲካ ውጪ ከሀሜት ከምናምን ውጪ ግን ጥሩ ነገሮችን የሚያስተምሩን፣ የሚያዝናኑ፣ የሚያስቁ ነገሮችን እንሰራላችኋለን። ቻናሉን እንደነገርኳችሁ ሰብስክራይብ አድርጉ። ሰብስክራይብ ገና የለውም። አብራችሁን ስለነበራችሁ ቪዲዮዎችንን ስላያችሁልን ከልብ እናመሰግናለን። በያላችሁበት ሰላማችሁ ይብዛልን። ባይ ባይ።